በወጣትነት እድሜ ጸጉር በሽበት እየተሸፈነ ነው? እንግዲያውስ ይህ ቪዲዮ ለአንተ ነው። ብዙ ወጣቶች በአሁኑ ጊዜ ጸጉራቸው በፍጥነት በሽበት እየተሸፈነ ነው። ታዲያ ምክንያቱ ምንድን ነው? ሽበት በብዛት የተለመደው በጎልማሳነት እድሜ እንዲሁም በስተርጅና ነው። ይኸውም የሚፈጠረው የሜላኒን ፒግመንት ምርት ሲቀንስ ነው። ይህ ፒግመንት የሚቀንሰው በብዛት እድሜ ሲጨምር ነው። ታዲያ በወጣቶች ላይ እንዴት ይከሰታል ስንል 8 ምክንያቶች በዋናነት ይነሳሉ። እያንዳንዱን ምክንያት የምናይ ሲሆን ቪዲዮ እስከ መጨረሻው ማየትን እንዳረሳ። ወደ ቪዲዮ። አንደኛ፣ ከፍተኛ ጭንቀት ወይም ስትረስ። በአሁኑ ጊዜ ብዙ ወጣቶች ላይ ጭንቀት ይታያል። ይህም በገንዘብ፣ በስራ ጫና፣ እንቅልፍ እጥረት እንዲሁም ብዙ በማሰብ ምክንያት። ይህ ጭንቀት ታዲያ ኮርቲሶል በሰውነት ውስጥ እንዲጨምር ያደርጋል። ይህ ሆርሞን ሜላኒን ወይም የፀጉር ቀለም እንዲቀንስ ያደርጋል። በዚህም ፀጉርህ በፍጥነት ቀለሙ ይጠፋል እንዲሁም ነጭ መሆን ይጀምራል። ታዲያ ጭንቀት ፀጉርን በማንጣት ብቻ አይቆምም፣ ፀጉር እንዲረግፍ ጭምር ያደርጋል። ታዲያ መፍትሄው ምንድን ነው ካልክ ከ7 እስከ 8 ሰዓት በቂ እንቅልፍ መተኛት፣ ስፖርት መስራት፣ ብዙ ማሰብ ወይም ኦቨርቲንኪንግ መቀነስ፣ ከቻልክ ደግሞ ሜዲቴሽን መለማመድ እንዲሁም በእምነት መጠንከር። ሁለተኛ፣ የቫይታሚን እና የሚኒራልስ እጥረት። የፀጉር መንጣት ከምግብ ሊጀምር ይችላል። ብዙ ሰዎች ይህንን አያስቡትም። ነገር ግን ቫይታሚን እጥረት ትልቅ ምክንያት ነው። ምክንያቱም የፀጉር ቀለም ለመኖር ሜላኒን ይፈልጋል። ነገር ግን ቫይታሚን ከሌለ ሜላኒን አይመረትም፣ የፀጉር ቀለም ይጠፋል። ውጤቱ ደግሞ ፀጉር በቶሎ ይሸብታል። ታዲያ እነዚህ ወሳኝ ቫይታሚኖች እጥረት በጣም በፍጥነት ፀጉርን ያነጣሉ። እንደ ቫይታሚን B12፣ አይረን፣ ዚንክ፣ ባዮቲን እጥረት ትልቅ ተጽዕኖ አላቸው። ታዲያ ምን ማድረግ አለብህ? እንደ እንቁላል፣ ስጋ፣ አትክልት፣ ፍራፍሬን ማዘውተር አለብህ። ታዲያ እንደ አማራጭ ቫይታሚን ሰፕሊመንት መጠቀም ትችላለህ። ታዲያ ከመጠቀም በፊት በተቻለ አቅም ሐኪም ማማከር እንዳትረሳ። ሶስተኛ፣ የእንቅልፍ እጥረት። የእንቅልፍ እጥረት ለፀጉር መንጣት ትልቁ ምክንያት ነው። እንዴት ካልክ እንቅልፍህን በተገቢ ሁኔታ ካልተኛ የፀጉር ህዋሳት ይደክማሉ። በዚህም የፀጉር ቀለም መጥፋት ይጀምራል። ፀጉርህም ቀስ በቀስ ነጭ እየሆነ ይሄዳል። ሌላኛው ደግሞ የእንቅልፍ እጥረት ኮርቲሶል በከፍተኛ ደረጃ እንዲጨመር ያደርጋል። ይህ የስትረስ ሆርሞን ደግሞ ነጭ ፀጉር እንዲፈጠር ያደርጋል። ከዚህም አልፎ የፀጉር እድገት ቀስ በቀስ እንዲቀንስ ያደርጋል። መፍትሄው ቀላል ነው። ከ7 እስከ 8 ሰዓት መተኛት እንዲሁም የአተኛኝ ሰዓትን ማስተካከል፣ በተመሳሳይ ሰዓት መተኛት እንዲሁም መነሳት። አራተኛ፣ የኬሚካል ምርቶች ወይም ኬሚካል ፕሮዳክትስ። ብዙ ወንዶች ፀጉራቸውን ንጹህ ለማድረግ እንዲሁም ውበት እንዲኖሩ ሲሉ በርካታ ኬሚካል ያላቸውን ፕሮዳክቶችን ይጠቀማሉ። እንደ ሄር ጄል፣ ቺፕ ሻምፖ፣ ሶፕ፣ ሄር ዳይ፣ ሄር ስፕሬስ። እነዚህ ምርቶች በውስጣቸው ያሉት ኬሚካሎች ብዙውን ጊዜ የፀጉር ስርን ይጎዳሉ እንዲሁም ሜላኒን ወይም የፀጉር ቀለም እንዲቀንስ ያደርጋሉ። የሚታዩ ምልክቶች የፀጉር መሰባበር፣ መቀነስ እንዲሁም ፀጉር ነጭ መሆን መጀመር። ታዲያ ምን ይሻለኛል ካልክ እነዚህን ኬሚካል አዘር ምርቶችን መጠቀም ቀንስ። ናቹራል ሻምፖ ተጠቀም። ሄር ዳይ ወይም ፀጉር ማጥቆሪያም ሆነ ሌላ አይነት ቀለም መጠቀም በጣም ቀንስ። ስለዚህ ኬሚካል ቀንስ፣ ፀጉርህንም አድን። አምስተኛ፣ ሲጋራ ማጨስ። ብዙ ወንዶች ሲጋራ ማጨስ ከፀጉር ጋር የሚገናኝ አይመስላቸውም። ነገር ግን ከፍተኛ የሆነ ተጽዕኖ አለው። ምንድነው ካላችሁ ብለድ ፍሎ ይቀንሳል። የፀጉር ህዋሳት እድገት ከደም ጋር ይያያዛል። ታዲያ ሲጋራ ስታጨስ የደም ዝውውር ይቀንሳል። በዚህም ፀጉር ይጎዳል። ሌላኛው ሲጋራ ስታጨስ ኦክሲጅን ይቀንሳል። ሄር ፎሊክል ለእንቅስቃሴ ኦክሲጅንን ይፈልጋል። ታዲያ የኦክሲጅን መጠን ሲቀንስ ፀጉር ይደክማል። ከዛንም ሜላኒን ፕሮዳክሽን ይቀንሳል። ይህ ፒግመንት መጠኑ ሲቀንስ ፀጉር ነጭ መሆን ይጀምራል። በዚህም በፍጥነት ፀጉርሽ ሽበት በሽበት ይሆናል። መፍትሄውም አንድና አንድ ነው። እሱም ሲጋራ መተው። ሲጋራ ከጤናም ከፀጉርም ሳትሆን እንድትቀር ያደርጋል። ስድስተኛ፣ ጃንክ ፉድ ማብዛት። የተቀነባበሩ ምግቦችን ማዘውተር በፀጉር ላይ ከፍተኛ ጉዳት ያደርሳል። ይህም ሆርሞን ኢምባላንስ ይፈጥራል። ጃንክ ፉድ ኢንሱሊን እንዲቀያየር ያደርጋል። ይህ ደግሞ የፀጉር ህዋሳት እንዲደክም ያደርጋል። እንዲሁም ቦዲ ኢንፍላሜሽን ይፈጥራል። ኤክሰስ የሆነ ሹገር እንዲሁም ዘይት
ቦዲ ኢንፍላሜሽን ይፈጥራል። ይህ ደግሞ ሄር ፎሊክል እንዲጎዳ ያደርጋል። በዚህም ብቻ አያቆምም፣ ሜላኒን ፕሮዳክሽን እንዲቀንስ ያደርጋል። በዚህም ፀጉር በቶሎ ነጭ ይሆናል። ታዲያ መፍትሄው ምንድነው ካልክ ጃንክ ፉድ መቀነስ፣ ሄልዚ ፉድ የሆኑትን ማዘውተር እንደ ፍሩትስ፣ ቬጂቴብልስ እንዲሁም ፕሮቲንን ማዘውተር። መርሳት የሌለብህ ደግሞ ብዙ ውሃ መጠጣት። ሰባተኛ ብዙ ሙቀት ወይም ሂት ዳሜጅ። ብዙ ሰዎች ከፍ ያለ ሙቀት በሚጠቀሙበት ጊዜ እንደ በሙቅ ውሃ መታጠብ፣ ሄር ድራየር፣ ከርሊንግ አይረን፣ ይህ ሙቀት ፀጉር ስርን ይጎዳል። እንዲሁም ፀጉር ቀድሞ ነጭ ሊሆን ይችላል። ምክንያቱም ታዲያ ምንድነው ካልክ ሄር ፎሊክል ዳሜጅ ይፈጠራል። ከፍተኛ ሙቀት በፍጥነት ሄር ፎሊክልን ይጎዳል። በዚህም የፀጉር እድገት ይቀንሳል፣ ደካማ ፀጉር ይኖርሃል። ከዛንም ሜላኒን ዲግራዴሽን እንዲፈጠር በማድረግ ፀጉር ቀለምን በማጥፋት ሽበትን ያወጣል። ስምንተኛ ጄኔቲክስ። አንዳንድ ጊዜ የፀጉር በወጣትነት ነጭ መሆን በቤተሰብ የተወረሰም ሊሆን ይችላል። ምክንያቱም ሜላኒን ፕሮዳክሽን ወይም የፀጉር ቀለም በአማራጭ ሁኔታ የሚሰጠው በጂን ነው። ስለዚህ ከቤተሰብ የሚወረሰው ደግሞ አንተ ላይም ሊያጋጥም ይችላል ማለት ነው። በዚህም ከ20 እስከ 30 ዓመት ዕድሜ ውስጥ ፀጉርህ ነጭ በነጭ ሊሆን ይችላል። እነዚህ ከላይ ያየናቸው ምልክቶች ፀጉርህን በፍጥነት ሽበት እንዲወጣበት ያደርጋሉ። ከላይ ጠቀስናቸውን መፍትሄዎች በመተግበር ቀድማችሁ እንዲሁም ሳይስፋፋ በመከላከል ያማረ ጥቁር ፀጉር እንዲኖራችሁ ማድረግ ትችላላችሁ። ቪዲዮ ጠቃሚ እንደነበር እርግጠኛ ነኝ። በቀጣይ ቪዲዮ ስለምን ትሰራላችሁ ትፈልጋላችሁ? ኮመንት አድርጉልኝ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ደህና ሁኑ።